ስለ ላይ ከዳባችን በለምን ተጠብቃል ሶስት አባቶች ተሰውረው በሰውር እየገቡ ያገለግላሉ አንዳንድ ጊዜ ካቦኑ በተመቅደሱ ከፍቶ ሲገባ የሚገርም አይነት አብሮ በተመቅደሱ እናገኘዋለን ይህን ገዳም የረገጣችሁ ዛሬ ምን አይነት መታደለው አገናውን ይህን ከሰሩ በኋላ ድንግል ማርያም እኔ ከዚህ በኋላ ሸጋት መስራት አልፈልግም ለሞት ማረፍ በሰማይ መኖር ፈልጋለሁ የዓለም የኔ አይደለም ክርስቲያኖች እኛ ያለነው ካምፕ ውስጥ ያለነው ለመዳን ሲደርሰን የምንወጣ ሰዎች አዳምና ሔዋን በበለስ ሰርቀው በሉ ከዛ እግዚአብሔር ተቆጣ አዳም ወደ ምድረ ፋይል ትወርዳለህ ተረግረህ ትበላለህ ባለው አሁን ያለነው እኛ ካምፕ ውስጥ ነው ጊዜ ሲደርሰን ለደረዳቤ ሲደርሰን ልጄን አንልም ባየን አንልም ሕይወት አንልም ፎቅ አንልም ተጠቃለን ወደ ክርስቶስ እንሄዳለን ስንሞት ግን በንስሐ እንድንሞት እግዚአብሔር ሁላችሁን ለንስሐ ሞት ያብቃችሁ አሜን ከሥጋው ደሙ ያብቃችሁ አሁን አገናዎች በ35 ዓመታቸው ነሐሴ 7 ቀን በ1500 ዓመተ ምህረት በክብር ዓመቱ ከሳቸው በኋላ እነ ንጉሥ ኃይለ ሥላሴ ኃይለ መለኮት እምዬ ምኒልክ ጀግናው ዛሬ የመታሰቢያ በዓሉ ነው እምዬ ምኒልክ ከዚህ እንቁላል በሶ ተወልዶ እዚህ ገዳም ላይ ክርስትና ተነስቶ ወደ አድዋ ሄደ አድዋ ላይ ድል ነስቶ 1906 ዓመተ ምህረት ታኅሳስ 3 ቀን